25 የኢትዮጵያ ክልሎች ላይ ትክክለኛ ፍርሃታቸውን፣ ድፍረታቸውን፣ መስዋዕትነታቸውን የሚያዩበት ውድድር። ዛሬ አጠገቤ ሁለት ተወዳዳሪዎች አሉ። በዚህ ውድድር ላይ በየገደሉ፣ በየዱሩ፣ በየጫካው የሚያሳድር ውድድር በ25 የኢትዮጵያ ክልሎች ላይ ለመዞር ዝግጁ ናቸው። ከፊት የምትመለከቱትን እምብዛም ማያቃጥል የመጀመሪያ ቴስት የምናደርገው ውድድር ይወዳደራሉ። ለማሸነፍ ውድድር ተጀምሯል። ዛሬ ከፊታችን የምታዩት እንዳልኩት ብዙ ማያቃጥል ነው። ምክንያቱም 25 ቦታ ሲዞሩ እውነተኛ የሚያቃጥል፣ እውነተኛ የሚያስፈራ፣ እውነተኛ ድፍረትና ጥንካሬያችሁን የምታዩበት ውድድር ስላለ ዛሬ ላይ ከተሸነፋችሁ 25ቱ ላይ እንግዲህ ከባድ ነው የሚሆነው። የምትገኙት በቬንቸር ቫይብ የዩቲዩብ ድረገጽ ላይ ነው። ከ20500 በላይ ሰብስክራይበሮችን ያገኘ የዩቲዩብ ቻናል ነው። የምንገኘው ደግሞ እዚህ የምታዩት ቦታ ላይ ነው። ይሄን የመሰለ ቦታ ስፖንሰር ያደረገን ይህ ቤት ነው። ስለዚህ እናመሰግናለን። ዛሬ ሁለት ተወዳዳሪዎቻችን እነዚህን የሚያቃጥል ምግቦች እየበሉ እዚህ ጋር ያስቀመጥንላቸው ጥያቄዎች አሉ። እነዚህ ጥያቄዎች በኋላ ላይ እናንተን በውድድር ውስጥ የምናገኝበት ስለሆነ ስትመልሱ ነጋችሁን እያሰባችሁ ህይወት ታሪኩ አማኑኤልና ህይወት ዛሬ ትፋለማላችሁ። ከዚህ በፊት የሚያቃጥል ነገር በልተሽ ታውቂያለሽ? አዎ ሀበሻ ነኝ፣ ኢትዮጵያዊ ነኝ። ስለዚህ ምንድን ነው እነዚህ የሚባሉት? እንግዲህ እዚህ ውስጥ የማውቀው ያኛውን ነው። ቃሪያ ዩዥሊ ፒዛ ምናምን ለመብላት የምንጠቀመው ወይም ደግሞ ዳጣ ይባላል፣ ግን አረንጓዴ ዳጣ። ሁለቱ ግን አይቻቸው። ሰው የሚያቃጥል ነገር ማብላት ሀበሻ ነኝ፣ ችግር የለብኝም። የሚያቃጥል ነገር በጣም ነው የምጠላው እውነቱን ለመናገር፣ ግን ያው ቻሌንጅ እስከሆነ ድረስ እናልፈዋለን። ቀይ ወጥ ራሱ ታግለን ነው። አሁን እሷ ዶሮ ወጥ በሚጥሚጣ ምናምን የመብላት ልምድ አላት። እጅ አንሰጥም፣ ችግር የለም። ተመልካቾቻችን ዛሬ እንግዲህ ማን ያለቅሳል፣ ማን አያለቅስም፣ ማን ቀጣይ ዙር ይሄዳል፣ ማን አይሄድ የሚለውን አብረን ያለን። እኔ ቅዱስ ዳንኤል ነኝ የዚህ ውድድር አዘጋጅ። በነገራችን ላይ ውድድሩ ሽልማቱን ታውቁታላችሁ። ብዙ ነው፣ ያው ምንም አይደለም። በዚህ ውድድር ላይ የሚያሸንፍ ሰዎች ብሎም የመጨረሻ ቶፕ የሚደርሱ ሰዎች ከዚህ ገንዘብ ውጪ ሌላም በርካታ ሽልማቶች አሏቸው። ነገር ግን ይህንን ገንዘብ ለማሸነፍ የሚከፍሏቸው ብዙ መስዋዕትነት፣ ብዙ ሂደቶች ይኖራል። ስለዚህ መልካም ማዕድ ብለናል። በየተራ ጥያቄዎች እየመለሳችሁ እንበላለን። ለአንድ ሳምንት እልም ያለ ጫካ ውስጥ ለብቻሽ ከፍተኛ ሽልማት አለው ብትባይ ትቀመጫለሽ ወይ? እጅግ በጣም ጥሩ። የመጀመሪያውን ውድድር ሴቷ ከፊት ለፊቷ የቀረበላትን ቃጠሎ ትበላና ያነሳችውን ጥያቄ የምትመልስበት ሰዓት ይሆናል። ያቃጥላት ይሆን? አብረን ነኝ። ለአንድ ሳምንት ብቻዬን እልም ያለ ጫካ ውስጥ ብቀመጥ አንደኛ ኤክስፒሪየንስ ነው። ስለዚህ ኤክስፒሪየንስ እስከሆነ ድረስ አስፈላጊውን የሆነ ሳክሪፋይስ ከፍዬ ለመቀበል ፍቃደኛ ነኝ። ምክንያቱም ብዙ ነገሮችን እማርበታለሁ። ቴምቦን ሰርቫይቭ ማድረግ እንደምችል፣ የሆኑ አይነት ኤኒ ታይፕ ኦፍ አደጋዎች ቢገጥሙ እንዴት አድርጌ ሰርቫይቭ ማድረግ እንደምችል የተለያዩ ነገሮችን ኤክስፒሪየንስ ስለማደርግበት፣ ፕላስም ደግሞ የሰው ልጅ ስለሆንን ከፍተኛ ሽልማት አለው ስንባል ውስጣችንም ስለሚጓጓ ኦፍኮርስ ቆያለሁ አንድ ሳምንት። አይታችኋል፣ ሁለቴ ነው እሱ የሚበላት። እንደተመለከትነው ቃጠሎ ብዙ የሚያቃጥላት አትመስልም። ሁለተኛውስ አቃጥሏት ይሆን? እንዳልከው ይሄ የዱር እንስሳቶች አሉ ምናምን ካልከኝ እልም ያለ ጫካ መሆኑ ይከብዳል፣ አልዋሽም፣ ይከብዳል። ግን ቀድሜ ማስባቸው ነገራቶች ይኖራሉ። ስለዚህ እንዴት ነው መጀመሪያ ቦታዬን አያለሁ። ጂኦግራፊካሊ የሆነ ነገር ቢፈጠር ለማምለጥ ይመቸኛል። እዛ ቦታ ላይ ሰርቫይቭ አደርጋለሁ። እንዴት ነው የሚሆነው፣ ራሴን ሳየው ያለሁበት አካባቢ ምን አይነት ነው የሚሆነው የሚለውን ቼክ አድርጌ ነው እንጂ ሽልማት ስላለው ብቻ አልገባበትም። ፕላስም ደግሞ የራሴንም ጥንካሬ ማየት እፈልጋለሁ።
እዛ ቦታ ላይ የምር ሰርቫይቭ አድርጋለሁ ወይ? ቁጭ ብሎ ሲመለከታት የነበረው ወንዱ ተራው ደርሷል። እንደሷ ጥያቄዎችን ከተዘጋጀው ውስጥ በማውጣት ቃጠሎ በመጉረስ ያወጣውን ጥያቄ የሚመልስ ይሆናል። ይህ የመጀመሪያው ዙር ውድድር ነው። እንደሌላው የሚያቃጥል ላይሆን ይችላል። የምር በመጀመሪያው ዙር ቃጠሎ ይሸነፉ ይሆን? በህይወትም ማየት የማትፈልገው የእንስሳ አይነት ምንድን ነው? በህይወቱ ተኩላ ማየት አይወድም። ሁለተኛ ቃጠሎ የሚጎርስበት ሰዓት ነው። አሁንስ ከመጀመሪያው አንጻር ያቃጥለዋል? ወደ ሁለተኛው ዙር መሄድ ይችላል? አብረን እንመለከታለን። ካልኩሌተር ዲስኮርስ ማለት እዛ ብቆይ ሰርቫይቭ ማድረግ እችላለሁ የሚለው ነው ያለው። የራሴ ጥንካሬ ቼክ አደርጋለሁ፣ ራሴን እመረምራለሁ። ፕራይስ ስላለው ብቻ ህይወቴን ማጣት አልፈልግም። ውድድሩ እጅግ በጣም የቀለላቸው ይመስላሉ። አሁን የሴቷ ተራ ነው። አሁንም በቃጠሎ ውስጥ ጥያቄዎችን ትመልሳለች። ውድድሩ ይቀጥላል። እስከ መጨረሻው መሄድ ማሸነፍ የሚችሉ ይመስላችኋል? ያለ ማቋረጥ ለአንድ አመት ያለ እረፍት ትራቭል አድርጊ ብትባይ ታደርጊያለሽ ወይ? ማለት ላይክ ያለ ማቋረጥ ማለት ኮንሲኪዩቲቭሊ ማለት ነው። ያለ ምንም እረፍት ወይ በጣም አድቨንቸረስ የሆንኩኝ ሰው ነኝ። የመጣሁትም እዚህ ለዛ ነው። አድቨንቸር በጣም ያስደስተኛል። ትራቭል ማድረግ ያስደስተኛል። በቻልኩት አቅም ወይም በአቅሜ ልክ አድቨንቸር እንዴት ነው ትራቭል ለማድረግ እወዳለሁ። ኢቭን ሃይኪንጎች ምናምን ሞክራለሁ እና ኤቭሪ ታይም ሃይኪንግ ወጥቼ ላይክ ቁልቁለቱንም ይሁን ምናምን ወጥቼ ስመለስ የሆነ እንዴት ነው የታደሰ መንፈስ ወይም ደስ የሚል ታይም ስለሚኖረኝ ዩዥሊ ያለ እረፍት እንዴት ነው መሄድ የምችል ይመስለኛል። ቢኮዝ የሚሄድበት ቦታዎች ላይ ራሱ ከሞላ ጎደል እረፍት ይኖራቸዋል። 30 ሚኒትስም ሊሆን ይችላል፣ ዋን ዴይ ቱ ዴይም ሊሆን ይችላል። እረፍት ስለሚኖራቸው ይሄን ያህል ኤነርጂ ድሬን አይሆኑም። ምክንያቱም አዳዲስ ነገሮች ነው ማለት አዳዲስ ነገሮች ማየት ደግሞ ያስደስታል። ወንድም ጥላ የመጨረሻው የዚህ ዙር ቃጠሎ ይሆናል ብለናል። እየተቃጠሉ ከዙር ዙር እየሄዱ እዚህ ደርሰዋል። ገና ሁለተኛና ሶስተኛ ሌቭል የሚያቃጥለው ቃጠሎ ከፊታቸው ተቀምጧል። ይቀጥላሉ ወይስ አይቀጥሉም? አብረን እንቆያለን። ይህ ለማሸነፍ የተሰኘ ውድድር ነው። ሰው ሆነ ባትፈጠር ኖሮ ምን አይነት እንስሳ ሆነ ትፈጠር? አይ ቲንክ ከዚህ በፊት ይያለው አይ ኖ ይሄ የሆነ ለየት ያለ ነው፣ ግን በጣም የሚያስብበት ወይ ብልጥ ነው። እሱ ነው መርጠው ይማስ ተወዳዳሪዎቻችን የመጀመሪያውን ዙር በዚህ መልኩ አጠናቀዋል። ሁለተኛውን ቃጠሎና ሶስተኛውን ቃጠሎ መቀጠል የሚችሉ ይመስላችኋል? በቀጣይ ቪዲዮአችን ላይ ምን እንደደረሱ እንዳለፉ ወይም እንደወደቁ የምንመለከት ይሆናል።